ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች ዛሬ በመካከለኛው ምስራቅና በአፍሪካ ቀንድ እጅግ ፈጣንና ተለዋዋጭ ክስተቶች እየተመዘገቡ ይገኛሉ። በዚህ ቪዲዮ በዝርዝር የምናገኛቸው የአሜሪካ ግዙፍ የጦር መርከቦች የኢራን ድንበር ላይ መድረሳቸውን ተከትለው የተፈጠረው የጦርነት ስጋት፣ ኢራን አሜሪካንን ለማባበል ይዛ የመጣቸው አዲሱ የነዳጅና ማዕድን ካርድ ምንድን ነው? የእስራኤሉ ኔታንያሁ ድርድሩን ለማደናቀፍ የያዙት ጥብቅ አቋም፣ በስተመጨረሻም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ዛሬ ወደ አዲስ አበባ የሚያደርጉት ጉብኝት ከቀጠናው ውጥረት ጋር ምን ግንኙነት አለው? እነዚህን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በመካከለኛው ምስራቅ የጦርነት ደመና እያንዣበበ ነው። በዛሬው ዕለት የወጡ የሳተላይት ምስሎች እንደሚያሳዩት ዩኤስኤስ አብርሃም ሊንከን የተሰኘችው ግዙፍ የአሜሪካን አውሮፕላን ተሸካሚ የጦር መርከብ ወደ ኢራን የባህር ጠረፍ በእጅጉ ተጠግታለች። መርከቧ ከኦማን ባህር ዳርቻ 240 ኪሎ ሜትር ርቀት ላይ ብቻ ነው የምትገኘው። ይህ ማለት ደግሞ ከዚህ ቀደም ከነበረችበት ቦታ ተነስታ ወደ ኢራን ግዛት መቅረቧን ያሳያል። ወታደራዊ ተንታኞች እንደሚገልጹት ከሆነ ይህ እንቅስቃሴ አሜሪካ ለኢራን ያስተላለፈች ያለችው ጠንካራ ወታደራዊ ማስጠንቀቂያ ነው ይላሉ። ኢራንም በበኩሏ ዝም አላለችም። ወታደራዊ ዝግጁነቷን ለመፈተሽ በስትራቴጂካዊ የሆርሙዝ የባህር ሰርጥ ላይ መጠነ ሰፊ ወታደራዊ ልምምድ ጀምራለች። ሁኔታው ልክ እንደ ባሩድ ቤት ሆኗል። አንዲት ስህተት ትልቅ ጦርነት ሊያነሳ ይችላል ተብሎ ተሰግቷል። በአንድ በኩል የጦር መርከቦች እየተንቀሳቀሱ፣ በሌላ በኩል ደግሞ በስዊዘርላንድ ጄኔቫ የዲፕሎማት ጥረት ቀጥሏል። የኢራን የውጭ ጉዳይ ሚኒስትር አባቺ ለድርድር ጄኔቫ ገብተዋል። ኢራን በዚህኛው ድርድር ለየት ያለና ትራምፕን ያማልላል የተባለ ሀሳብ ይዛ መጥታለች። ይኸውም አሜሪካ በኢራን ላይ የጣለችውን ማዕቀብ የምታነሳ ከሆነ አሜሪካ የኢራንን ነዳጅና ማዕድናት በዝቅተኛ ዋጋ የምትጠቀምበትን መንገድ እንከፍታለን የሚል ነው። ይህ የኢኮኖሚ ዲፕሎማሲ ይባላል። ኢራን የኒውክሌር መርሃ ግብሯን በተወሰነ መልኩ ለመቀነስ ፈቃደኛ መሆኗን ብታሳይም አሜሪካ ግን ስምምነት ላይ ካልደረሰን ወታደራዊ እርምጃው በዚህ ሳምንት ይጀምራል የሚል ጥብቅ መልእክት እያስተላለፈች ነው። ይህ ድርድር ግን ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚዋጥ አልሆነላቸውም። ኔታንያሁ በሰጡት መግለጫ ኢራን ዩራኒየም ማበልጸግን መቀነስ ሳይሆን ሙሉ በሙሉ ማቆምና ያበለጸገችውን ለሶስተኛ ወገን አሳልፋ መስጠት አለባት ብለዋል። ያለበለዚያ ድርድሩ ዋጋ የለውም ባይ ናቸው። በተመሳሳይ ሰዓት በኢራን መንግስት ላይ ያለው የውጭ ጫና ብቻ ሳይሆን የውስጥ ተቃውሞ አይሏል። በአውሮፓና በአሜሪካ የሚኖሩ በመቶ ሺዎች የሚቆጠሩ ኢራናውያን አደባባይ ወጥተዋል። የቀድሞ የኢራን ንጉስ ልጅ ሬዛ ፓላቪ የአያቶላው መንግስት እንዲወድቅና አሜሪካ ጣልቃ እንድትገባ ጥሪ አቅርበዋል። በኢራን ውስጥ ብቻ በቅርቡ በነበረው ተቃውሞ 6000 ገደማ ሰዎች መገደላቸውን የሰብአዊ መብት ተሟጋቾች እየገለጹ ነው። ወደ አፍሪካ ቀንድ ስንመጣ ዛሬ ትልቅ እንግዳ አዲስ አበባ ይገባሉ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደ ኢትዮጵያ የሚያደርጉት ጉብኝት በብዙዎች ዘንድ ትኩረት ስቧል። ቱርክ በአፍሪካ ቀንድ ያላት ሚና ከጊዜ ወደ ጊዜ እየጨመረ መጥቷል። ኤርዶዋን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ግንኙነት፣ በንግድና በወታደራዊ ትብብር ዙሪያ እንደሚወያዩ ይጠበቃል። በተለይም በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማርገብ ቱርክ የምታደርገው የሽምግልና ጥረት የዚሁ ጉብኝት አካል ሊሆን እንደሚችል ይገመታል። ቱርክ በአሁኑ ሰዓት ከሩሲያ፣ ዩክሬን እስከ አፍሪካ ቀንድ ድረስ ባሉ ግጭቶች ውስጥ ዋና አደራዳሪ ለመሆን እየጣረች ትገኛለች። እንግዲህ ተመልካቾቻችን የዓለም ፖለቲካ በዚህ ፍጥነት እየተቀያየረ ይገኛል። የአሜሪካ የጦር መርከቦች ወደ ኢራን መጠጋት የጦርነት መጀመሪያ ይሆን ወይስ የጄኔቫው ድርድር ሰላምን ያመጣ ይሆን? የኤርዶዋን ጉብኝትስ ለኢትዮጵያ ምን አዲስ ነገር ይዞ ይመጣል? እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። አዳዲስ መረጃዎች ደግሞ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ።